እንዴት አድርገን የቲማቲም ሳልሳ እንደምንሰራ ላሳያችሁ። ብዙ አመት ለመቆይ ማለት ነው። ምክንያቱም 2 አመት እስከ 3 አመት ይቆያል ሳይበላሽ ምንም ሳይል እዚህ ጋር አሁን እየሰራሁት ያለው ማለት ነው። እና በደንብ ከተከታተላችሁኝ ኢትዮጵያም ስትሄዱ እንደዚህ ቲማቲም ሲረክስ ምናምን አምጥታችሁ በስነ ስርዓት ቤታችሁ ሰርታችሁ መጠቀም ትችላላችሁ። ሰላም ይሁንላችሁ ውድና የተከበራችሁ እህት ወንድሞቼ በመላው ዓለም የምትኖሩ በሙሉ እንዴት ዋላችሁ? ደህና ናችሁ? እኔ ፈጣሪ ይመስገን ደህና ነኝ። ዛሬ እንደነገርኳችሁ አሁን እዚህ ጋር እንዴት አድርጋችሁ እንደሚሰሩ በስነ ስርዓት ላሳያችሁ ከመጀመሪያ እስከ መጨረሻ ማለት ነው። እና እዚህ ጋር አሁን ቲማቲሙን አጥቤ ጨረስኩና አሁን ቆራርጣለሁ። ቲማቲሙ ቀይ መሆን አለበት ነው እዚህ ጋር ያቆራረጥኩ ነው። እና ቆራርጬ ሲጨርስ በመፍጫ አርጌ ይፈጫለሁ። በመፍጫ በማሽን ማለት ነው። ይፈጫውና ከዛ እሳት ላይ አረጋለሁ። አሁን እዚህ ጋር ስራው ሁሉም ነገሩ ያሳያል። አሁን በስነ ስርዓት እያሳያችሁ ነበረ። መጀመሪያ ከሱቅ ሄደን አመጣን። ከዛ አጠብኩ በደንብ አድርጌ አጠብቁ ባክቴሪያ ምናምን እንዳይኖርበት እና ከዛ አሁን እዚህ ጋር ቁጭ ብዬ አቆራረጥኩ ነው። እና አሁን አቆራርጬ ሲጨርስ በማፍጫ ማሽን ይፈጫሉ። ድቅቅ አድርጌ ከነ ፍሬው ከነ ቁንጬው ከነ ምኑ ይቆራረጣል። እንደዚህ ግን አሁን ለምሳሌ ቲማቲሞቹ አንዳንዶቹ እንትን የሆነ እንትን ነገር አለ የሆነ እየተበላሸ ነገር ምናምን ሲኖር ደግሞ የተበላሸው ነገር ቆርጠን እንጥላለን። እና አሁን እዚህ ጋር የቆረጥኩላችሁ ነውና አሁን እዚህ ጋር እንትኑ ምንድነው ከእንጨቱ ሲቆርጥ እንትኑ አለ አይደል? እሱ እየቆረጥኩ እየጣልኩ ነው። ምክንያቱም አላስገባበትም እና እንደዚህ ቆራረጥኩ። ቆራርጬ አሁን ይጨርሰውና ከዛ ይፈጫለሁ። አሁን እዚህ ጋር ይሄኛው እንትኑን ይታያቸዋል አይደለ? እሱን ማንሳት አለባችሁ። ትቆነጨላላችሁ እና ታነሳላችሁ። ይሄን ሁለቱንም ማንሳት አለበት። ይኸው እዚህ ጋር አነሳሁት እና ይሄኛው እንትኑን እንዳይቀራበት ነውና እሱም ይሄኛውን ታነሳላችሁ። ቲማቲሙ እንትንም ከሆነ ችግር የለም፣ ኩባ ነገርም ከሆነ ችግር የለም። እንደዚህም ካገኛችሁ ኢትዮጵያ ስትኖሩ አንዳንድ ጊዜ ቲማቲሙ የሚወደድበት ጊዜ አለ። በዛን ጊዜ ገና ገዝታችሁ ሽሮ ለመስራት ምንም ያን ለመስራት ይጠቀማል ይሄ። ስለዚህ በእንደዚህ አርጋችሁ ሲወደድም ሲቀነስም እናንተ ቤታችሁ ካለ በቃ ከፍታችሁ መጠቀም ብቻ ነው እና ከፍታችሁ ትጠቀሙበታላችሁ። ስለዚህ እንደዚህ የሰራችሁት እንደዚህ የተጠቀማችሁበት በስነ ስርዓት በኑሮ በዘዴ መኖር አለባችሁ። እዚህ ጋር አረቦቹ በዘዴ ነው የሚኖሩት እና ምክንያቱም በኑሮ በዘዴ ካልሆነ አይሆንም። ወደ ከተማ እንኳን እንደዚህ አይሰሩም። ገጠር የሚኖሩት እንደዚህ ይሰራሉ። አሁን እዚህ ጋር እስከ 3 አመት ይቆያል፣ አይበላሽም። ምክንያቱም አየሩ ስለሚወጣበት አየሩን አውጥተን በቀዳዳው እንትን እናደርጋለን። በኪዳኑ ከድኔን ከዛ እሳት እንትን አድርገን በእሳት ላይ እንግላለን። ይግላል። እዚህ ጋር እየቆረጥኩ ነው። ሁሉንም ብዙ ይሆናል ግን እስከ 50 እስከ 60 ይሆናል። አሁን እዚህ ጋር 25 ኪሎ ብዬ ያመጣሁት ዛሬ። ምክንያቱ አሁን ትንሽ ርግጥ ስለሆነ ነው እና ያመጣሁት። አሁን እሱ ሲጨርስ በስነ ስርዓት እየፈጨው እሳት ላይ አድርጌ ይንተከተካል። እሳት ላይ ከተከተከኝ በኋላ በብርጭቆቹ ሞላሉ። ብርጭቆቹ ስላችሁ የራኒ እንትን አለ አይደለ? ኩባያ እንትን ምንድነው የሚባለው? የራኒ እንትኖቹ አሉ። ለእሱ ነገር ነውና አሁን እዚህ ጋር
እንትን ለመውሰድ ወደ ውስጥ የገባሁት ላሳያችሁ። ባለፈው አመት ሰርቶ ቤት ውስጥ ያለው ባለፈው አመት አሁን ሁለተኛ አመቱ ነው ማለት ነው። እና እሱም አላለቀም። እሱ ላሳያችሁ ነው። እዚህ ጋር ይሄ እየደረቀ ነው። ምንም ውሃ የለውም። ይሄ የሚሰራ ፍሬው ይወጣበታል። ይሄ ውሃ ብቻ ነው ተታክቲኮ እንደዚህ የምነው። ይሄ ግን አሁን የሚሰራው ይሄ ነገር ነው። ይሄ ነገር ነው አሁን የሚሰራው። ይሄ የራኒ ብርጭቆ ነው። ይሄኛው የራኒ ብርጭቆ ነው እና በዚህ ከፈለጋችሁ በዚህ መጠቀም ትችላላችሁ። የአንድ ጊዜ ምግብ ይሆናል። እና እንደዚህ ይሄ ደግሞ የማውኔስ ብርጭቆ ነው። እሱ አሁን አርግበታለሁ ብዬ ነው እና እንዳይበላሽ ክዳኑ የዛጋ ከሆነ አይሆንም። ሀዋያ እንትን አርጋል አየሩ ስለሚገባበት ይበላሻል። ቶሎ ብሎ ይበላሻል። ስለዚህ እንዳይበላሽ ክዳኑ ንጹህ መሆን አለበት። ንጹህ ነጭ መሆን አለበት። ምክንያቱም እዚህ ጋር ደግሞ እንትን ነው ምንድነው ማሽኑ መፍጫው ነው። ይሄኛው መፍጫው አሁን እንትን በመብራት በዚህ ይፈጫሉ። ቲማቲሙን የቆራረጥኩት እዚህ ጋር አስገብቼ ከዛ ሊፈጫውና ከዛ እሱ ፈጭቼ ሲጨርስ ወደ ድስቱ አርጋለሁ። ትልቅ ድስት ነው። በርሜል ነው እንጂ ድስት አይባልም ሲጀመር። እዛ ኢትዮጵያ ሰርግ ምናምን ሲኖር የሚሰሩበት እሱ ነው። እና አሁን እሱ በዚህኛው በማፍጫው ሞልቼ አሁን እንኳን በእንትን እያረኩ ነው። በማዘብሰፋ የሞላው ነው እየቆራረጥኩት። ምክንያቱ አንድ ላይ ሁለት ማሽን አለ እና በሁለቱም ማሽን ቶሎ ብዬ እፈጫለሁ። እዛ ጋር ማብራት ምናምን ጠፍታለች የለችም እና ከሚቀመጥ ብዬ የሰራው ነው። እና ማብራት ስትመጣ አሁን እሱን እንትን ብዬ ከዛ እሳቱን አቀጣጥዬ ከፈለጋችሁ እሳት ላይ ይቻላል። ጋዝ ካላችሁ በጋዝም ይቻላል፣ ችግር የለውም። እና እንደዚህ እየሰራን መኖር አለብን። ምክንያቱ አንዳንድ ጊዜ ኢትዮጵያ ውስጥ በጣም ኑሮ የወደደ በቃ አንዳንድ ጊዜ ቲማቲሞቹም በጣም ውድ የሚሆኑበት አለ። ሽንኩርቴ እንደዛው ሽንኩርት እንኳን በፀሐይ መድረቅ አለበት። ብዙ ጊዜ ለመቆየት ከፈለጋችሁ ፀሐይ ውስጥ መድረቅ አለበት ሽንኩርት እና ቲማቲም እንደዚህ ይሰራል። እና እንደዛ ነው እላችኋለሁ። ጥያቄም ካላችሁ ደግሞ መጠየቅ ትችላላችሁ። ጥያቄ ከሌላችሁስ ኮሜንታችሁን ጻፉ። ሀሳብ አስተያየታችሁን ስጡ። በዛ ደግሞ ላይክና ሼር ያደርጋችሁ ሰብስክራይብ አድርጉኝ፣ አበረታቱኝ እላችኋለሁ። አሁን እዚህ ቲማቲሙ እንዴት በስሎ እንደነበረ በጣም በስሏል። ግን የሆነ መድኃኒት ተደርጎበት ይሆናል እንደዚህ እንደ እንትን ነው እየበሰለ በጣም ተበሰለ። መፍጫው ላው የሞላው ነው እና መፍጫው ገና ይፈልጋል አልሞላም። እና ሽንኩርቶች እንደቆያችሁ ከፈለጋችሁ አሁን ለምሳሌ የጾም ጊዜ በጣም እየወደደ አመት በዓል ሲመጣ ይወደዳል እና ጥሩ አይደለም። ለዛ እንደዚህ አድርጋችሁ ለምግብ ይጠቅማል። በጣም ብዙ አመት መቆየት ይችላል። መሬት ያላችሁ ደግሞ የራሳችሁ እርሻ መዝራት ትችላላችሁና እንደዛ የሰራችሁ መኖር አለባችሁ በዘዴ ማለት ነው። ምክንያቱም እስከ ስንት አመት ወደ አረብ ሀገር መጥተን ሰርተን ለፍተን የምንኖረው የእኛ ኑሮስ በጣም ይከብዳል። የኢትዮጵያ ኑሮ እንኳን አረብ ሀገሮች ይሻላቸዋል። ኑሮች ያውቃሉ፣ በዘዴ ነው የሚኖሩት። እኛ ጋር እንኳን ኑሮ የለም። እዚህ ጋር ትንንሽ የሚያደርገው ይሄኛው ማሽን ትንንሽ ስለሚፈልግ ነው። ውሃ ከሌለው አይፈጭም እና ይቆያል። ለዛ ነው እላችኋለሁ። ሌላው እንትን አለ፣ ሌላ ትልቁ አለ ግን
በዛኛው እንደዚህ ትንንሽ መሆን የለበትም። ችግር የለውም እሱ ይፈጫል። ቢላው አሪፍ ነው እሱ ግን በሁለት ቶሎ ብዬ ለመጨረስ ስላሰብኩ ነው እንደዚህ ትንንሽ አድርጌ የቆራረጥኩ ያለሁት። እንደዚህ የቆራረጥኩ አሁን የሞላ ነው። እንደዚህ ነጭ ነጭ ነገሩን ትቆርጣላችሁ። ቆርጣችሁ ነው የምትጣሉት። ደግሞ ውጭ ቁጭ ብዬ እየሰራሁ ነው ያለሁት። ሀሳብ አስተያየት ካላችሁ መጻፍ ትችላላችሁ። ቪዲዮ ረዘመባችሁ መሰለኝ። እንግዲህ ገና ተማሪ ስለሆንኩ ዩቱብ እየለማመድኩ ስለሆነ ብዙ በስርዓቱን አልችልበትም እና ለዛ ነው የረዘመባችሁ ቪዲዮ። አሁን እዚህ ጋር እየጨረሰ ነው ያለው። ከዛ አሁን ፈጭቼ ሲጨርስ እንትኑ ይጀምራሉ። እዚህ ጋር መቀቀል ይጀምራሉ። በእሳቱ ቀጠለ። ብዙ ሰዓት አይደለም የሚፈጀው ይሄኛው እንኳን በፍሬው ምናምን፣ ምክንያቱ ውሃው አናደርቅም። የመጀመሪያው ውሃ የሚደርቀው ብዙ ሰዓት ይፈጃል እና አሁን እዚህ ጋር ተቀቅሎ እዚህ ጋር እያችሁ ሙሉ ነበር። ይሄ ድስት ሙሉ ነበር፣ ወደ ላይ ሞልቶ ነበር። አሁን ወደ ታች እየሄደ ነው። አሁን ግን ይቀረዋል። አሁን ራሱ 1 ሰዓት 2 ሰዓት ይቀረዋል። አሁን ያንተከተከ ነው ያለ። እንደዚህ ተካትኮ ሲጨርስ ከዛ ወደ ብርጭቆቹ ሞላለሁ። ብርጭቆቹ ሞልቼ በሙቀቱ እሱ ሞቄ ያለው እንደዚህ በእሳት እንደዚህ በማመሳ የምናመሳው ደግሞ በእንትኑ እንዳይቃጠል ነው። ወደ ታችን አንዳንድ ጊዜ ካገለበጥን ይቃጠላል። ለዛ ነው እዚህ ጋር እንደዚህ እያንተከተከ ስንት ሰዓት እንደቆየ ይቆያል። አሁን ራሱ ይቆያል። ውሃው አልደረቀም ገና ነው። ይሄው እዚህ ጋር ደግሞ ብርጭቆቹን አጥቤ በፀሐይ አሞኩት። አሁን እዚህ ጋር ደግሞ እያሞላው ነው። እዚህ ጋር ብርጭቆቹ ሞልቼ በትኩሱ ቶሎ ብዬ ከድናለሁ። ክዳኖቹ ንጹህ ስለሆኑ ከዛ ከድኜ ሲጨርስ እንትን አደርጋለሁ። እንደገና ደግሞ በእሳት ድስቱን ውሃ ሞልቼ ደግሞ እንደገና ቀቅላለሁ። ከዛ ቀቅላት እንደዚህ ሆነ። ሞልቼ ጨረስኩ። እዚህ ጋር ሞልቼ ጨረስኩ። አሁን ግን አልቀቀልኩም፣ ገና ሊቀቅል ነው። እሳት ላይ አድርጌ እዚህ ጋር አሁን ሊቀቅል ነውና ደስ ካላችሁ ሰብስክራይብ እና ላይክ አድርጉልኝ። በዛው ሀሳብ አስተያየት